እጮህለታለሁ። ንጹህ ሲጎዳ ባልመረጠው መልኩ ክርስቲያንም ሙስሊም ጥፋት ከሆነበት በምርጫ ማምለኩ ለአማራ አለቅሳለሁ። በጅምላ ለሚያልቀው ለሚፈሰው ደሙ ለትግራይ ጮሃለሁ። ጦርነት ሲጎሰብ በልቶት ሰቀቀኑ ስደት ለመረጠ ከገዛ ሀገሩ ከገዛ ወገኑ ለተደፈረችው ለተሰበረችው እንግልት እህቴ ላዘነች እናቴ ለኦሮሞ ወንድሜ ለደቡብ አባቴ ለሐረሪ ሱማሌ ቤኒሻንጉል አፋር ድሬዳዋ ላለ ወይ አዲስ አበባ ለተበዳይ ህዝቤ ለሞተ ወገኔ እጮህለታለሁ። ቡድኑን አንተ አብጀው ንጹህ መሆኑ ነው የሚያገባኝ። ትናንት ጮኬያለሁ፣ እጮሃለሁ፣ ዛሬ እጮሃለሁ፣ ነገ ሁሉም ወገኔ ነው ንጹህ ሆኖ ሳለ ድምፁ የተነፈገ እጮህለታለሁ፣ እጮሃለሁ። ህዝቧን ከዘር ፍጅት ኢትዮጵያን ከመፍረስ እናድን በሚል ርዕስ የኢትዮጵያውያን ትብብር ንቅናቄ ያዘጋጀው ጉባኤ ድምፃችንን ከፍ አድርገን ለዓለም ለማሰማት ሁላችንም በአንድነት መቆም አለብን። በተናጠል ከመሞት በአንድነት የሁሉንም ህይወት ለማትረፍ ቆርጠን እንነሳ፣ እንምከር። ልዩ የዙም ኮንፈረንስ ተዘጋጅቷል። በአክብሮት ተጋብዛቸዋል። ቀን ቅዳሜ ጁላይ 18 2026 ሰዓት ከ12 ኑን እስከ 4 ፒኤም ኢስተርን ስታንዳርድ ታይም በኢትዮጵያውያን አቆጣጠር ሐምሌ 11 2018 ከምሽቱ 1 ሰዓት ጀምሮ እስከ 5 ሰዓት። እዞቹ እንኳን አጠና ናቸው ማለት እዚህ አካባቢ እንዳለ እንደምሰማ የፋኖ ኃይሎችም ይሄን ያክል ሰራዊት ማረክን፣ ይሄን ያክል ገደልን፣ ይሄን ያክል መሳሪያ ይነግሩናል። ቲክቶክ ላይ ደግሞ አንድ ሽማግሌ ሰው እያለ ማሳየው ክብር ሊሰማው ይችላል። የፍርሃት ነውር ነው። እኔ ይገባኛል። የፍርሃት ፕሮፓጋንዳ ይገባናል። እስከዚህ ድረስ ነው እኛ የምናውቃችሁ። እናንተ አጥረግርገን ነው የምናውቃችሁ ሁላችሁ። የታጠቀው ኃይል ለምን ጫካ ገባ? መቼም ዝም ብሎ የሰው ልጅ ጫካ ይገባ። ዝንጀሮ እንኳን በአቅሙ ይዘላል ከገደል፣ ወተት ይሸፍታል እንኳን ሰው ሲበደር ይባላል። በአንድ ቀን ጦርነት ጎጃም ላይ 8 ከፍተኛ ወታደራዊ አዛዦች ያለቁበት ነው። 8 ወታደራዊ አዛዦች። ስለ ዘመነ ካሴ የተናገርኩት አንገብግቧቸዋል። እና ምክንያት አለ ምን ማለት ነው አለ ባለቤት እግዚአብሔር ይባርከው። መቼም ጀግና የሆነ ባል ነው ያለኝ። እንደምታዩን ሻቢ ምናምን ሆኛለሁ። ኧረ ተው። አንድ አለቅላቂ 4 ኪሎ የተቀመጠ የታሪክ አተላ ከ7ኛ ክፍል የትምና ያልተባለ ሰውዬ በእሱ ስር ሆናችሁ አገር የበጠበጣችሁ እሱ አገር ጥሎ እናንተንም ጥሎ ይሄዳል። ጥርጥር የለውም። እናንተ አውሮፕላን የላችሁ፣ የግል አውሮፕላን የላችሁ። ሰውየው አለው። በራይ ወረዱ አካላት ይሄ ስርዓት በሰላማዊ መንገድ ሊወርድ አይችልም ብለው ትጥቅ አንስተው ገቡ። እዛ ጫካ የገቡት ወጣቶች የነገ ተስፋ አላቸው። የገቡትን ስናይ መሀንዲሶች፣ ኢንጂነሮች ዝም ብሎ ተራም እንትን ብቻ አልሆነ። የመጀመሪያው ዙር አከርካሪ ያገዛዙ አከርካሪ የተሰበረው እዛ ነው። እንደገና ደግመው ቀና ማለትም እንዳይችል ማድረግ የሚችሉበትን አቅም ያሳዩበት ወቅት ነው። ዱርዬው አሉላ እንኳን ሳይቀር አረ በጣም ያቆይ ስለ አሉላ መልሳለሁ በስነ ስርዓት። ለዚህ ተራ ዱርዬ አሉላ ጊዜን አላጠፋም። ባዶ የቀረ መንግስት ነው። ራቆቱ የቀረ መንግስት ነው። ደጋፊ የሌለው መንግስት ነው። ዝናሽ ታያቸው የማትደግፈው መንግስት ነው። ምንም በቃ ብቻው እንደቀረ ብልጽግና ያውቋል። አብይ አህመድ ብቻው እንደሆነ ያውቋል። ኖ ያንተ ምንም አልሆነም። ዝም ብለህ ጠግበህ ነው ጫካ የገባው አትለው። ምክንያት እኮ አላቸው። ሰው ያለ ምክንያት በራይዶ ይሞታል። ሱዳን መታ እኮ በጎንደር በኩል ያን ሁሉ መሬት ይዛ ዝም ብለናል። መከላከያ የሚባል ተቋም በተቋሙ ገጽ ላይ 2 ጥቁር ክላሽ ማረክን ብሎ ዜና ያደርገዋል። ምንድን ነው የሆነ ያለው? አማራ ክልል ምንድን ነው የሆነ ያለው? ትናንትና ዛሬ 9 ከሻለቃ በላይ አለቁ። 9 ትናንትና ዛሬ ጎጃም አካባቢ ከበድ ያለ ውጊያ እየተካሄደ ነው። ዛሬም ቀጥሏል። መታወቂያው ደግሞ ሶሻል ሚዲያ ላይ ለጠፉት አይዲ የመከላከያ አይዲ ማለት የኮሎኔሎቹ ጉዳይ የምታውቁት ነው። የኢትዮጵያ ኮሎኔሎች 2 ኮሎኔል በአንድ ቀን ነው ዛሬ አጣ የተባለ መከላከያ 76ኛ ክፍለ ጦር ኮሎኔል ዋና አዛዡ። በዚህ ትናንትናና ዛሬ ብቻ ከሻለቃ በላይ 9 ኦፊሰሮች አለቁ ላይ የተባለ ያለ ዝም መከላከያ ዝም ጎጃም 9 ኮሎኔሎች እያለቁ ዛሬ ብቻ 130 ተማርኳል ይላል። መከላከያም እያመነ ነው 130 ተማርኳል። እንግዲህ ብርሃኑ ጁላ ብዙ ጊዜ ስንነግረው ወንድማችን ስታሊን ኩዶ ፎዩ ስታሊን አንተ ጀግና ነህ። ስታሊንን የወለዱ እናት ሊከበሩ ይገባቸዋል። ስታሊን ወንድሜ ብቻውን በአማርኛ ይታገል ነበረ ብቻውን እና ይሄ ዘመን አሜሪካ ውስጥ ኖር ኢትዮጵያ ከህሊና ይጠፍታ አታክል ኤቭሪ ሲንግል ዴይ ኢትዮጵያ አይምሮ ውስጥ ነው ያለችው። ኢቨን የሆነ ሰፈር እንኳን ሳይሆን መጋሽ ይህ ሰፈር ይህንን ይመስላል ላሉ ብዙ ጊዜ እንደውም በቅርብ የመጡ ሰዎች እንዲ አንቺ የነበርሽባት ኢትዮጵያ ምን አይነት ሰፈር የነበራት ብሎ ይጠይቁኛል። ከዛ ውጭ እኛ መንግስትን የምንወቅሰው እኔ በግሌ በተለይ በእኔ ተራ እውቀት ወደ ጦርነት ማሰብ ተገቢ አይደለም። ተነስና ሂድና ምታለን፣ በአስቸኳይ እርምጃ ይወሰድ። ማን ነው የሚያልቀው?
የማናገር ሀብት ነው የሚያልቀው። በማን ህይወት ነው እሱ አንተ የምትዋጋው? ቀላል እኮ ነው እዚህ ቁጭ ብሎ ጦርነት ማወጅ። ክላሽ ይዞ ግን ጫካ መግባት በጣም ቀላል ነገር አይደለም ለመዋጋት። ማን ነው የሚወድቅልህ አንተ እንዴ? ዝም ብለህ አስበው። አንተ ወጣት ነህ፣ እኔ እንኳን እድሜ ገብቻለሁ። ዝም ብለህ ተነስና ሂድና ውደቅ ቢሉህ ትወድቃለህ እንዴ? አንተም እኮ የነገን ህይወት ተስፋ ታደርጋለህ። ጀነራል መሐመድ ተሰማ አልቆ ተበትኖ የሉም፣ በየጥሻው ገብተዋል። እኛ እነሱን አድነን መፈለግ ነው፣ የቀረውን የተለቃቀመ ኃይል የማጽዳት ስራን የሰራ ነው አለ። እችን ተናግሮ የተፋት ምራቅ ሳትደርቅ የተናገራት ንግግር ፕሮፓጋንዲስቶቹ በአግባቡ በእያንዳንዱ ህዝብ አድርሰው ሳይጨርሱ ክፍለ ጦር እንዲመራ የላከውን ጨካኝ የክፍለ ጦር መሪ ኮሎኔሉን ጨምሮ ያን ያሰማራውን ጦር ብትንትኑን አውጥተው አጠናቀው መጀመሪያ የዛሬ 3 ዓመት ከምናምን አማራ ክልል ጦርነት ሲጀምር የአማራ ህዝብ ድምጽ የሆነው ይሄ ሚዲያ እንደ ግለሰብም እኔ እንደ ሚዲያም ይሄ ሚዲያ እና የፋኖ ደጋፊ ሆነ አንተ የትግራይ ጠላት ይለኝ ነበር። እኔ የከተማ መደድ የሁላ ስንት አለቅላቅ ወደ አዲስ አበባ ሄደው ይገታቸው ጉድ በኋላ ነው የገባው አብዛኛው ሰው። እኛ እስከዚህ ድረስ ነው በጥንቃቄ ነው ይሄድ ነው የሁላ ዓመት ተው ይሄ ጦርነት አታሸንፈውም፣ ተው አታሸንፍም አልነው። በ5% ነው እየተዋጋን ያለ ነው አለ። ለዚህ ሽፍታ ምናምን ማለት ኧረ ተው። አንድ አለቅላቂ 4 ኪሎ የተቀመጠ የታሪክ አተላ ከ7ኛ ክፍል የትና ያልተባለ ሰውዬ በእሱ ስር ሆናችሁ አገር የበጠበጣችሁ ነው፣ የትውልድ ሸክም ሆናችኋል። ቢኮዝ በእኔ አይምሮ እኔ በነበርኩበት እኔ ባደርኩበት ጊዜ የአገሬ ቢዩቲፉል የነበረች በቃ ሁሉ ሰፈር ለኔ በጣም ቆንጆ ሰፈር ነው እና ብልጽግና ማለት ሞር የማህይሞች ጥርቅምና የፈሪዎች ጥርቅም መሆኑን በደንብ ነው ያየሁት። ማህይም ዝም ብሎ ምናምን ትለን ከ7ኛ ክፍል ተማሪ የሆነ ጠቅላይ ሚኒስትር አስቀምጠን ወድ ዩ ኤክስፔክት ስለ ወመኔው አሉላ እመጣለሁ እነግራችኋለሁ። እኔ የምናገረው ነገር ፓወርፉል እንደሆነ የማውቀው የኔን ኤዲት አድርገው ለነሱ ለነፍሰ ገዳይ ለብልጽግና ለኦፒዲዮ የተናገርኩትን ለትግራይ አመራሮች እንዳልኩት አድርገው ሲሰሩት what I said was very powerful። አሁንም የሰላም በር መዘጋት የለበትም። እስከ መጨረሻው እንጥፍጣፊ ድረስ መሞከር ነው። በጦርነት ሰው ባያልቅ አታሞ ባንጎስ ስንት ነው። ያኔም እዚህ ከአንተ ጋር አድርገናል። ከግድቡ ወደ ወደቡ እያሉ አርቲስቶቻችንም ሆ ሲሉ ነበረ። እነኛ ሆ ሲሉ ያየናቸው አርቲስቶች ግን ከፌንቴክ እንትን ዘርፈው ሲታሰሩ ነው ያየነው። ጦር ሜዳ ሲሄዱ አይደለም ያየነው። እዚሁ አልበቃ ብሏቸው አልጠግባ ሲተፋ ያድራል እንደሚባለው ያላቸው ሀብት አልበቃ ብለው በዚህ ደረጃ የሀገር ሀብትን ከጦርነት ባልተናነስ ሲጉሮ አይተናልና በአንድ ቀን ጦርነት ጎጃም ላይ 8 ከፍተኛ ወታደራዊ አዛዦች ያለቁበት ነው። 8 ወታደራዊ አዛዦች። ተውት፣ የተራ ወታደር አይደለም የተማረከው። ሌላውን ነገር ተውት። ጎጃም የሚባል ምድር ደጋዳሞት የሚባል አካባቢ ምን አይነት አካባቢ ነው? ምን አይነት በቃ ዝም ብሎ በተለየ ሁኔታ በታሪክ ምዕራፍ ውስጥ ልዩ ምዕራፍ ልዩ መዝገብ እንዲኖረው ያስቻለን የመጀመሪያው ዙር አከርካሪ ያገዛዙ አከርካሪ የተሰበረው እዛ ነው። እንደገና ደግመው ቀና ማለትም እንዳይችል ማድረግ የሚችሉበትን አቅም ያሳዩበት ወቅት ነው። ይህን አሳይተዋል። ከዚህ በፊት አማራ ክልል የመጀመሪያ 1 ዓመት በኋላ ከለበለበው በኋላ መከላከያ ከለበለበው በደንብ አድርጎ ከለበለበው በኋላ ምን አለ? አለምሸት ደግፌ እንወጣለን ከአማራ ክልል እንወጣለን አለ። የፍርሃት ነው የወረረው። እኔ ይገባኛል የፍርሃት ፕሮፓጋንዳ ይገባናል። እስከዚህ ድረስ ነው እኛ የምናውቃችሁ። እናንተ አጥረግርገን ነው የምናውቃችሁ። ሁላችሁ ምን አይነት ፕሮፓጋንዳ እየሰራችሁ እንደሆነ ይገባናል። እኔ በበኩሌ በደንብ አድርጎ ነው የሚገባል። በየቀኑ ከእናንተ ጋር ነኝ ያሉት። ፎክር፣ ሸልል፣ አንተ ትፎክራለህ፣ ሌላ ይሰራል። ኮንሲኩዌንሱ ደግሞ በጣም መራራ እንደሆነ ለማሳየት ነው። መራራ ነው፣ መዋጥ አለበት። ይሄ መራራ መድኃኒቷን ይወጣታል አንዱ በቅርቡ አምን ደ ራይት ትራክ ትክክለኛው መንገድ ላይ ነው ያለሁት። ምክንያቱም አስቡ የኔን ኤዲት አድርገው ለነፍሰ ገዳዩ ለኦፒዲዮ ግሩፕ የተናገርኩትን ለትግራይ እንዳልኩት አድርገው ከሰሩት አይ ዋዝ ቬሪ ፓወርፉል ማለት ነው። በደንብ አድርጎ ቡሌቴ ሂዶ አርጎ ግንባራቸውን መጡታል ማለት ነው። ሁለተኛ ደግሞ ምን ያህል እውቀት የሌላቸው ምን ያህል የወደቁ ምን ያህል ተራ ምናምንቴዎች እንደሆኑ ደግሞ ያሳየኛል። ብቃት የሌለው አቅም የሌለው ግን ኢማጅን የጠላትህን ኤዲት አድርገህ ልትጠቀምበት ስትፈልግ የውርደትህ እኮ የውድቀትህ ማሳያ ነው። ፋኖ በ6 ቀን ውስጥ እንደሚጠፋ እኔ ዜማ ውስጥ እያለው እናወራ ነበር። በ6 ቀን ውስጥ ይጠፋል በቃ ተጠብቁ፣ እንዲያውም እስከ ቅዳሜ ምናምን የሚል ነገር ያንተ ግምገማ ነበር። እኔ ግምገማ አይደለም። እንዴት ነው አንተ አንድ ተራ አገር ያስቸገረ ሽፍታ እንኳን እኮ በ6 ቀን አይጠፋም። አንድ ሽፍታ እንኳን 2-3 ዓመት ይዋጋል ጫካ ይዞ። በ7 ቀን ውስጥ ይሄ ሁሉ በ3 ዓመት የተደራጀ ስር ሰዶ በጣም ሰፊ የአማራ ኤሪያን ያካልልን ያን የታጠቀ ኃይል እንዴት አድርገን 3 ዓመት ሞክረህ በብዙ ስብስብ ውስጥ ያለን ነገር በ7 ቀን ውስጥ ተናግሮ ሰውየው ፕሮፓጋንዳው አንድ ቦታ ላይ ገና ሳይደርስ የጀነራል መሐመድ ፕሮፓጋንዳ መናቢስ አስቀርቶ ጸጉራቸውን ያስነጨ ከባድ የሆነ እርምጃ ነው የተወሰደው። የሚደንቅ ነው በእውነቱ።
ተመልከቱ። መጀመሪያ እንዳለ የወሰዱት ያስገቡት ኃይል ሲፈራረስባቸው ያደረጉት የወሰዱት እርምጃ ምንድን ነው? ወታደራዊ አመራሮቻቸው ሲያልቁ ምርኮ በሚዘገንን ሁኔታ እየተሰለፈ ሲማረክ ምን ይበሉ? እንደዚህ ያሉትን መዝረክረኮች፣ እንደዚህ ያሉትን ያገዛዙን የፕሮፓጋንዳ ማሽኖች ዝም ያሰኘ በጣም ወሳኝ እርምጃ። አቤት ስንቱን ነገር ከእጃችሁ እንደቀማናችሁ ተመልከቱ። ተቀምጣችኋል። ብዙ ነገር ነው የተቀማችሁ። ፕሮፓጋንዳ ማሽኑ በሙሉ ነው። የቲቪ ተመልከቱ። ስንት ሰው ነው? 13 ሰው 50 ሰው። አብይ ይመታል፣ አንድ ሰው ያይዋል። ማሰብ የሚችል ትውልድ መምጣት አለበት። እንዳንተ የመሳሰሉ መጥፎ አገዛዞች ከ4 ኪሎ ተነቅለው የሚሄዱት ለዛ ነው። እሱ አገር ጥሎ እናንተንም ጥሎ ይሄዳል። ጥርጥር የለው። እናንተ አውሮፕላን የላችሁ፣ የግል አውሮፕላን የላችሁ። ሰውየው አለው። ይሄ ሁላ ሰልፍ፣ ሙርከኛ ሰልፍ እንደዚህ እየመጣ ዛሬ ወሎ ምኒልክ እዝ ደግሞ በወሎ አካባቢ ያለው እንደምታዩት ነው። ቴዎድሮስ እዝ በጎጃም እንደምታዩት ነው። እዞች እንኳን አጠና ናቸው። ማን እዚህ የት አካባቢ እንዳለ እንደምሳ። ስለዚህ እነ ጌታቸው ምንድን ነው ያደረጉት? መዳን አለብን። አሁን አብይ ሊወድቅ ነው። አብይ ከወደቀ አለቀልን። ይጨርሱናል፣ ይሰቅሉናል። በአደባባይ መግቢያ የለንም። አብይን ደግሞ እንደዚህ ጉሮሯቸውን አንቆዟቸዋል። መጀመሪያ የምሰቅለው እናንተን ነው ብሏቸዋል። ስለዚህ በዚህም በዛም ሰዓት ውስጥ ስለሆኑ አብይ አህመድ ፈርቷል፣ እየወደቀ ነው፣ ደንግጧል። ኤኒቲንግ ብትጠይቁት ይህን ጾታን ቀይር ብትሉት እሺ ይላችኋል። የኢትዮጵያን ስም ቀይር ብትሉት ይሰጣችሁ። ኤኒቲንግ የምትጠይቁትን ታገኛላችሁ። ብቻ የአብይ አህመድን ፍርሃት አስታውሱለት። ልክ በዛው መጠን እኮ የፋኖ ኃይሎችም ይሄን ያክል ሰራዊት ማረክን፣ ይሄን ያክል ገደልን፣ ይሄን ያክል መሳሪያ ይነግሩናል። በጦር መሳሪያ ብቻ ችግሩን እንፈታለን። ይሄ የ7 ቀኑ 7 ዓመት ይረዝምና ቀስ እያለ የመንግስትንም አቅም እያዳከመው ይመጣል። ብዙ መንግስታት በአማጺ ኃይል እኮ የሚሸነፉት ከጊዜ ከአመታት ቆጠራ በምን ይሄንን በ7 ቀን ብለህ ንቀህ እንትን ብትለው ትዝብት ላይ ነው። ብዙ እኮ የ7 ቀን የ2 ወር የ30 ቀን ብዙ ታውጇል እኮ ብዙ ነው። መከላከያው ድሮ እኮ እኛ ሜዳ ላይ ነበር የምናድረው መኪናም ሲበላሽ ወፍ እንኳን አይጮህም። ከዚያ ደግሞ አንዳንዶቹ የፖለቲካ ወፈፊዎች ምንድን ነው ያሉት? አይ በቃ ጎንደር ላይ የፋኖ መዋቅር አለቀ ተጠናቀቀ ወዘተረ። በጣም አስቂኝ ነው። እዛው በፋኖ መዋቅር እና በአገዛዙ መካከል በተደረገ ውጊያ እኮ 10-15 የፋኖ ኃይሎች መስዋዕትነት ከፍለው 240-250 ያልተነሳ አስከሬን ተደርድሮ በሚዘገንን ሁኔታ በየጢሻው ተቀጣጥፎ የወደቀው እኮ በቪዲዮ እያለቁ ነው። ባዶ ቤት ካገኘው ዝም ብለህ ዘው ብለህ ትገባለህ እንዴ? አዲስ አበባ ብቻ ነው የሰው ቤት ተሰብሮ የሚገባ፣ ኮንዶሚኒየም ተሰብሮ የሚገባ አዲስ አበባ ብቻ ነው። በብልጽግና ዘመን ብቻ ነው። ቤቱን ቆልፎ ኮንዶሚኒየም ቆልፎ የሄደ ሰው ሰብሮ ይገባል። ብልጽግና ይገባል እኮ ከዛ አልወጣም ይላል እኮ። ይሄ ብልጽግና ዘመን ነው። ይሄ በሰው አገር አይደረግም። አለበዚያ ቀንድቦ ነው የሚሄደው። ባዶ የቀረ መንግስት ነው። ራቆቱ የቀረ መንግስት ነው። ደጋፊ የሌለው መንግስት ነው። ዝናሽ ታያቸው የማትደግፈው መንግስት ነው። ምንም በቃ ብቻው እንደቀረ ብልጽግና ያውቋል። አብይ አህመድ ብቻው እንደሆነ ያውቋል። የብልጽግና ጀነራሎች ስራችሁን ስሩ፣ ከቻላችሁ ራሳችሁን እንደምንም ብላችሁ ይሄን ሰውዬ አስወግዱ፣ ራሳችሁን አድኑ፣ ሀገር አድኑ። ዱርዬው አሉላ እንኳን ሳይቀር አረ በጣም ያቆይ ስለ አሉላ መለሳለሁ በስነስርዓት። ለዚህ ተራ ዱርዬ የዲጂታል እና ፊዚካል ሆምለስ ለሆነው ለአሉላ ጊዜን አላጠፋም። እኔ አሉላ ሳይሆን የሚያሳዝነኝ በጋዜጠኞች ማህበር እውቅና የተሰጠው አውራምባ የሚባል ዳዊት በዚህ ደረጃ ከስሮ ወርዶ ዝቅ ብሎ ከአንድ ተራ ዱርዬ ከአንድ ቦዘኔ ጋር ጊዜን ማጥፋቱ በጣም ያሳዝነኛል። እኔ ለዳዊት ከበደ ምለው የጋዜጠኞች ህብረት እውቅና ይሰጠህ እንደዚህ ያለ ተራ ወንበዴን አምጥተህ ህግንም ኤቲክስንም ሁሉንም ነገር የሚጥስ አንድ ሆምለስ የታጠቀው ኃይል ለምን ጫካ ገባ? መቼም ዝም ብሎ የሰው ልጅ ጫካ አይገባም። ዝም ብሎ ዝንጀሮ እንኳን በአቅሙ ይዘላል ከገደል፣ ወተት ይሸፍታል እንኳን ሰው ሲበደል ይባላል። ወተት ይሸፍታል ይባላል። ድሮ ስንንጣው ቤት ታልቦ በእንስራ ስንንጣው በሳር ነበር ቼክ የሚደረገው ቅቤ መያዙ አለመያዙ። ሸፈተ ይባላል አኩርፎ ወደ እንትን ሲመጣና ወተትም የሚሸፍተው ሲናጥ ነው፣ ስታንገላጣው ነው። ምንድን ነው እነኚህ ሰዎች ለምን በረሃ ወረዱ ብሎ ነው የወረዱት? ጥጋብ ነው ያወረዳቸው። ይሄንን ከስር መሰረቱ ማየት ነው። ይሄንን ደግሞ እኛም ከዚህ ቀደም የታገልንበት ነው። በታሪክ አጋጣሚ እጃችሁ ላይ የተሰጠ ኃላፊነት አለ። ይሄ ስልጣን ላይ ያለው መንግስት የሚሆናቸው አይደለም። እናንተንም ጭምር አደጋ ውስጥ የሚከታችሁ መንግስት ነው። ነገ ጠዋት ተጠያቂ ትሆናላችሁ። እነ ጌታቸው በላቸው፣ እነ ጻድቃን በላቸው፣ ነገ ጠዋት ይጠይቃቸዋል። የአማራ ህዝብ ጌታቸው ይጠይቋል። ነገ ጠዋት ጥርጥር አለው። ማንም ጥርጥር የለው። አማራ እያሰላው ነው ገና። አማራ ከዚህ በኋላ ይሸነፋል ብሎ የሚያስብ የኦፒዲዮ ብልጽግና ደጋፊ አለ እንዴ? አማራ ሊሸነፍ 600-700 ሺህ ሰራዊት ይዞ ሊሸነፍ ብልጽግና ሊያሸንፈው አንድ ሐሙስ የቀረው ብልጽግና አገኘ የተሻገር ፋኖ ሊያሸንፍ ነው። አረጋ ከበደ ከፋኖ ጋር ገጥሞ ሊያሸንፍ፣ አረጋ ከበደ አብይ ሊያድነው፣ ሽመልስ አብዲሳ ሊያድነው ቤት ብሎ እንዴት ተብሎ ስ ሂሳቡን አስሉት። ስ ዲጂታል ሆምለስ ፊዚካል ሆምለስ የሆንን አምጥተህ ህዝብን በዚህ ደረጃ ሲቪሊያንን ልታዋርድ ልትሰድብ ነው? እኔ ለዳዊት ጥያቄ ይሄ ነው። አንድ ተራ ምናምንቴ የያዘውን ሚዲያ ሁሉ የሚያፈርስ የሚጠራው የሚጋብዘው አጥቶ እንዳበደ ውሻ በየቦታው የሚዝረከረክ ከኪሱ ስሙን እንኳን የሌለው ጥሩ አድርጎ ስታሊን እንደሚናገረው ቤት ኪራይ ስቱዲዮ እንኳን መከራየት የማይችል አሉላ የሚባል ቦዘኔ፣ ሁመናይዘር፣ ፕሬዴተር አይደለው የሚበልና ይውጣ።
መንግስትም እየተዋጋው ነው፣ እያጠፋው ነው፣ እየገደልኩ ነው የሚለው ኢትዮጵያውያንን ነው የሚያጠፋው። የምንጠፋፋው እኛ ኢትዮጵያውያን። ከዚህ መጠፋፋት አዙሪት ለመውጣት መንግስት የእንትንን በር ክፍት ያደርገው። ከእነኛ ካረጋል ልንደራደር ነው ቢለው መሸነፍ ነው። ምን አገር ለመምራት እኮ ሲባል ሰላም ለማስፈን ሲባል ነው። አንድ መንግስት ስሜት እሳት በወረደበት ጦርነት ውስጥ አገር ተረጋግቶ ይመራል። እዚህ ጋር አለማው ስትል እዚህ ጋር እየወደመብህ ከመጣ ምን ትርጉም? ውሃ መልስ ውሃ ቅዳ ነው የሚሆነውና እዛ ጫካ የገቡት ወጣቶች የነገ ተስፋ አላቸው። ተምረው አገር የሚገነቡ የገቡትን ስናይ መሀንዲሶች፣ ኢንጂነሮች ዝም ብሎ ተራም እንትን ብቻ ከሆነ እንደዚህ የሚያሸው ፖለቲከኛ ኢትዮጵያ ምድር ላይ ያለው በተለያየ ቦታ ተወሽቆ በዛ ደረጃ ነው የምንግባባው። ስለዚህ ብልጽግና ሂሳቧን እየሰራች ነው። በ8 ዓመት ሙሉ ተደብቄ የሰራሁት ወንጀል ምን ይመስላል፣ ሂሳቡ ምን ዋጋ ነው የሚያስከፍለኝ እየሰሩት ነው። ኮስት ቤኔፊት አናሊሲስ ነው። ኮሎኔል መስፍን አርአያን እንያቸው። ኮሎኔል መስፍን አርአያ ማዕረጋቸው ፕሮፌሰር ነው። የአፋብን ቺፍ ዘመነ ካሴ ኮሎኔል ነው የሚላቸው። ኮሎኔል ነገ ጠዋት እንፋረዳለን፣ የአማራ ህዝብ ይፋረዳል ብለዋል። በጽሁፍ በእጅ ጽሁፍ ነው የጻፈልኝ። ምን ጥርጥር የለውም። ይሄ ወይ ይሰደዳል ወይ ፍርዱን ያገኛል። ከዚሁ አማራጭ የለውም። እውነቱን እኮ ትናንትና እኮ ተናግሯል እኮ ስታሊን። እኛን እንኳን መክሰስ አልቻለም ብሏል። አሉላ አንድ ቦዘኔ ታክስ እንኳን የማይከፍል ከአንድ ሲቲዝን የሚጠበቀው አሜሪካ ውስጥ ሲምፕልስት ቲንግ ከአንድ ሲቲዝን የሚጠበቀው ታክስ መክፈል ነው። ታክስ እንኳን የማይከፍል ሰው ነው እንግዲህ አሉላ ቦዘኔ ነው። ህግ አያውቅም። አሉላ እኮ ወጥቶ በቲኤምኤች እኮ ነው አማራ ሚስት ያላችሁ ፍቱ ያለ። አሉላ እኮ ነው መርዝ እንዳያበሏችሁ ያለ። የሚዲያን እንኳን ስርዓት የማያውቅ ምን መባል እንዳለበት ምን መባል እንደሌለበት የማያውቅ አንድ ስዳደግ። እነኚህ እኮ በጣም ብዙ ከጦርነት መለስ አገር የሚገነቡበት ሙያ ናቸው። የነገውም የትምህርት ቤት ተማሪ ጥሎ የሚሄደው ነገ ተስፋ አለው። የዚች ሀገር እነሱ ናቸው ይህችን ሀገር የሚረከቡት። ምንድን ነው እሱ ይሄን ችግር መፍታት ያልቻለ ምንድን ነው? ለምን በማስታረቅ ስራ በተለይ ሀገራዊ ምክክር ኮሚሽኑ መንግስት እጁን ቢያወጣበት ነው እንደፈለገ ባያማስለው ይሄ መንግስት የመጀመሪያውን አጀንዳ ከትጥቅ ትግሉ ቢጀምር በቃ የመጨረሻው ትልቁ ችግራችን እኮ የትጥቅ ትግል ነው። ኮሚሽነሮቹ ከታጠቀው ኃይል ጋር ገፍተው ችግሩን ለመፍታት ቢሞክሩ የኢትዮጵያ 50% ችግሮቹ አይቀርባሉ። ፕሮፌሰር መረራ ጉዲና እንደሚሉት ይሄ ሀገራዊ ምክክር ምናምን እያላችሁ 4 ዓመት ሙሉ አጀንዳ ምናምን እንለያለን አጀንዳ እንመርጣለን እያላችሁ 4 ዓመት ሙሉ ብሎ ቀለዱ እኮ። ባለፈው እኮ ቀለዱባቸው እኮ ፕሮፌሰር ኮሎኔል መስፍን አርአያ የሚባል ሰውዬ ኢትዮጵያውያንን ያሳተፈ ነው ብሎ ኮሎኔል መስፍን አርአያ ዋሸ። ሁሉም ክልሎች ተሳትፏል አለ፣ ዋሸ። አማራ ትግራይ ጦርነት ነው ያለው፣ ትግራይም ጦርነት ነው። የአማራ ኃይሎች አልተሳተፉ። አብን አሳትፈ ፋኖ የሚባል አላሳተፍኩም ብትል ፌሮ ልክ አይደለም። አፍሪካ ህብረት መጥቼ ተደራድሬ ያስገባው ብለህ ማስረሻ ሰጤን አወያየው ብለህ ትልቁን ግዙፍ ሰራዊት ያለው አማራ ክልል ቀጥ አድርጎ 90% አማራ ክልል የተቆጣጠሩ የአማራ ኃይሎችን ሳታወያይ አማራ ክልል ሰላማዊ የሆነ ነገር አመጣለሁ ታስባለህ? ጥሩ ተናግሯል ሳሊም። እናቱ ጎዳና ዳሬ ናቸው ያለ ምርጫቸው አለ። ለእናቱ ያልሆነ በረንዳ ላይ ለሚያድሩ ለእናቱ ያልሆነ ከ3 ከ4 ሴቶች ለወለደ ያልሆነ ሴቶችን ደፋሪ አብይ አህመድ ሰራዊት ዲፕሎይ አድርጎ ሴቶችን ይደፍራል። አሉላ ደግሞ አሜሪካ ውስጥ ተቀምጦ ሀራስ ያደርጋል፣ ሴክሹዋል ሀራስ ያደርጋል። ህፃናት ልጆች እኮ ነው የራቁት ፎቷችሁን ላኩልኝ ያለ። የራሴን ቤተሰቦች የኔም ቤተሰቦች ነው የራቁት ፎቷችሁን ላኩልኝ ያለ። እንደ አብይ አህመድ አሜሪካ አግኝታ አታውቅም። ንጹህ የሆነ ስቱፒድ ኢዲየት ያገኘችው ለመጀመሪያ ጊዜ እሱን ነው። እሺ አሁን ዋናውን ችግር ጥላው መተህ እዚህ እንክልካይ፣ ድሮ እንክልካይ ይባላል። እናቶቻችን እንጨት ይፈልጡና ዋናው እንጨት ለማገዶ ሲያልቅባቸው እንክልካይ ልቀሙ ይባላል። ከዛ እንክልካይ ልቀሙ ልጆች እንባልና ወጥተን እንጎቻ እንዲጋገርን እንክልካይ ልቅማል። እንክልካይ ማለት ከትልልቁ እንጨት ላይ የተሸራረፈች የምትቀረው እሷን እንለቅማለን። እንክልካይ ጉዳይ ላይ ነው ወይ የምትሄደው? ዋናው ፍልጥ እያለ ትናንትም ኦነግም አርበኞች ግንቦት 7 በረሃ ነበሩ። የትትግላሉ ከማጋሩ ነው ከኤርትራ ጋር። ይህን እኮ ልንጉሻሽ አይገባም። ኮሎኔል መስፍን አርአያ 6 ዓመት ቢኖር ነው ከዚህ በኋላ የኢትዮጵያ ህይወትን አመሰቃቅለ የኢትዮጵያ አዲሱ ትውልድ ጭምር ገደል ውስጥ ከተ ለአንድ አለቅላቂ ጄኖሳይደር መንግስት ፕሬዚደንት ለማስባል ሩጫ ላይ ነው ያለው ነው። ይሄ በታሪክ አጋጣሚ 4 ኪሎ የተቀመጠ ድሩዬ መንግስት ስብስብ ነው። ኢትዮጵያውያንን የሚወክል አይደለም። አንደኛ መውደቂያ ሰዓት ላይ ስለደረሰ በድረ አብይ ኢትዮጵያ ድህረ ብልጽግና ኢትዮጵያ ማሰብ ጀምሯል። የኢትዮጵያ ኃይሎች ውጭ ያለው አገር ቤት ያለው የኢትዮጵያ ስቃይ የኢትዮጵያ ኃጢአት በብልጽግና አካባቢ የነበረው ኃጢአት ተጠራርጎ የሚሄድበት ጊዜ ስለደረሰ ምን አይነት ኢትዮጵያን የምትመጣው የሚለው ላይ ነው ሰው እያሰብ ያለው እንጂ ብልጽግና ስለመሄዱ ጥርጥር የለው። ዊክ የሆነ ፈሪ የሆነ ኢንኮምፒተንት የሆነ መሪ አብይ አህመድ የሚባል መጥቶላታል። ምክንያቱም አብይ አህመድ አቅም እንደሌለው እየወደቀ እንደሆነ ምኑንም ያለውን ነገር በሙሉ እንደሚሸጥላቸው ሁሉም ገብቷቸዋል። አቅም እንደሌለው እየወደቀ እንደሆነ ራቁቱን እንደቀረ በጭንቀትና በፍርሃት ውስጥ እንዳለ ግራ እንደተጋባ እነጌታቸውን ጉሮራቸውን አውቁ ቶሎ በሉ እያላቸው እንደሆነ ኤቭሪባዲ ኖውስ። ቲክቶክ ላይ ደግሞ አንድ ሽማግሌ ሰው እያለ ባሳየው ክብር ሊሰማው ይችላል። በረሃ የወረዱ አካላት ይሄ ስርዓት በሰላማዊ መንገድ ሊወርድ አይችልም ብለው ትጥቅ አንስተው ገቡ ብለዋል። ሌላው እንኳን የፍርሃት ድባብ መንግስት ላይ መልቀቅ ላል ዛሬም ያለው ነገር ሲያደርገው ሊገርማ አይገባም። አሁንም በተራው ይሄ ጥዋ ይገጥመዋል ብልጽግና። ልክ የኢህአዴግ ዘመን ተቃዋሚዎች ኤርትራ በረሃ እንደገቡ ይሄም መንግስት የዲሞክራሲ እንትኑ ምህዳሩ የማያሰፋ ከሆነ ይሄ ይገጥመዋል።
አሁን እኮ የብሔር ጉዳይ አለ። እያንዳንዱ ሰው የኔ ብሔር ተጎዳ ብሎብህ በረሃ ይወርዳል። ምን ታደርገዋለህ? ተጎዳብኝ የሚለውን ማህበረሰብ ክሰ እንባውን አብሰ የሚፈልገውን ፍላጎቱን እንደ ሀገሪቱ አቀመጠን እኩል አስተዳደር ማሳየት ነው እንጂ ኖ ያንተ ምንም አልሆነም ዝም ብለህ ጠግበህ ነው ጫካ የገባው አትለው። ፒኤችዲ ያጠና እኮ ይመስለዋል እኮ ከሰባተኛ ክፍል የት አካባቢ ነው የተማርከው ቢባል ስለ ትምህርት አብይ አህመድ ስለ ትምህርት ባወራ ምን አለ? መማር ትርጉም እንደሌለው ከሰባተኛ ክፍል ፒኤችዲ ገባው ያለ ሰውዬ እኮ አለለም። አብይ የሚባል መንግስት ተጠግኖ የሚጠገን አይደለም፣ ተሰባብሮ ያለቀ ነው። ይሄ የተሰበረ ሰሃን ነው። ይሄ ብልጽግና የተሰበረ ሰሃን ነው። አብይ የተሰበረ ድስት ነው። ተመልሶ ድስት መሆን አይችልም። ምንም ጥርጥር የለውም። ይሄ ያለቀ ጉዳይ ስለሆነ ነው። ህዝብ እየተራበ ህዝብ እያለቀ እየተሰደደ ጦርነት በየቦታው በድሮን በምናምን እየተዋጋ በየቀኑ ሰው እየሞተ ኢኮኖሚ እየደቀቀ የሰዎች ተስፋ እየተሟጠጠት ይህ ሁላ ባለበት ሰዓት አይገባችሁ እናንተ አይናችሁ ሊገለጥ አልቻለም እኮ መግለጥ አለባችሁ እኮ። እንደዚህ አላላት ውሸቷን ነው እያለ የሚያወራ እኔ የተናገርኩት ሁሉ የወጣው ፖዝ የሚያደርግ አንድ ትታባ ሽማግሌ ደግሟል። በጣም የሚያስገኝ የብልጽግና የሚያስፈራሩ ያ ሞኒስተር የሚመስለው ሰው እያለ ጭራቅ የሚመስለው ድምፁን ነው እንጂ የምትሰሙት መልኩን ልታዩት የምትፈሩት ቋቁቻ ነው ምናምን የሚባል ሰው እያለ እሱ ሰውዬም ሳይቀር የኔ ፎቶግራፍ ለጥፎ ነበር እና ስለ ዘመነ ካሴ የተናገርኩት አንገብግቧቸዋል። ከዛ ደግሞ የሀዲያው ፋንድያ ደግሞ እሱ ደግሞ ስለዘመነ መምክብረት አለ ምን ማለት ነው አለ። አንዳንድ የፖለቲካ ሰዎች የሚሉ ሲሉ ሰው ነውር ነው በጣም ምክንያት እኮ አላቸው። ሰው ያለ ምክንያት በራይዶ ይሞታል። ይሄንን ምንድን ነው ችግሩ የሚለውን ነገር በደንብ አስተውሎ ችግሩን በጠረጴዛ ዙሪያ ለመፍታት መሄድ ነው። ኤርትራ ገብታ መታ የኢትዮጵያን መሬት ይዛ ቁጭ ብለናል። በትግራይ በኩል ዝም ብለናል። ሱዳን መታ እኮ በጎንደር በኩል ያን ሁሉ መሬት ይዛ ዝም ብለናል። አየህ ከራባን ቀብኔ ይላል ኦሮሞ። ከራባን ቀብኔ ማለት ባለቤት የሌለው ንብረት ማለት ነው። ማንም ነው የሚወስደው። እንደዛ ነው የምንሆነው። በፍጹም በሰው ህይወት ዋጋ ተከፍሎበት ስልጣን ማጽናት በጣም ከባድ ነገር ነው። ኢትዮጵያ እኮ እያደገች የተመነደገች እኮ ነው። ሚራክል እኮ የተሰራ ነው። ሚራክል የሚባለው ከእንትኖች ያመጣው ነው፣ ከፓስተሮች ያመጣው ነው። ራሱን ፓስተር ነው። የፓስተሮች ቋንቋ ነው። እብድ የመሳሰሉ ፓስተር ነን የሚሉ መጽሐፍ ቅዱስ የማያስተምሩ ሪል የሃይማኖት ሰዎች ያልሆኑ ድራማ ሲሰሩ ነው ያለው ኢትዮጵያ ምድር ላይ። እኔ ከብልጽግና በኋላ ትልቁ የኢትዮጵያ ፈተና የሚሆነው እነዚህ እንዴት ነው የሚጸዱት ነው። እንዴት ነው እነዚህ ወደ መስመር የሚመጡት? አንደኛ መጽሐፍ ቅዱስ አያውቁ ምን ሰርተው ሊበሉ ነው? አይኗን ጨፍኝ ተብላ መጣ ድራማ ይኸው አይኗን ነካነካ አርጋትና ይኸው ማየት ጀመረች። እልል ያሰበችዋል። የጌታ ሰው ስንት ይሰጥ? እኔ 6 ቢሊዮን እፈልጋለሁ። 100 ቢሊዮን ጎርጉር የሚለው ሰርች ነው የሚባለው እንግሊዝኛ ሁሉ። አቤት ግን ደስ ያለኝ ታንኪዩ የሀዲያው ፋንድያ ስለምትሰማኝ አመሰግናለሁ። ቋቁቼም ስለምትሰሙኝ አመሰግናችኋለሁ። ታንኪዩ። አይ ነው በጣም ጥሩ ነገር እንደምናገር አውቃለሁ። ጥሩ ነገር እንደምናገር ደግሞ የማውቀው እንዴት ነው? ይህንን ኤዲት እያደረጉ ለነፍሰ ገዳዩ ለብልጽግና የምናገረው ለእነሱ የምናገረው ለነዘመን ለተናገሩ እያደረጉ ኤዲት ያደርጉታል። ያ የሚያሳየኝ የምናገረው ነገር ቬሪ ፓወርፉል የምናገረው ነገር በጣም ጠንካራ ነገር ነው ማለት ነው። ድል አደረግን የሚል ፕሮፓጋንዳ በአገዛዙ በኩል ይነዛ የነበረው በአንድ በኩል በእውነቱ ባልተለመደ ሁኔታ ከፋኖ 10 ሰው መስዋዕት ሲደረግ አንድ ልዩ ብሬኪንግ ኒውስ ሆኖ መነጋገሪያ የሚሆንበትና 200-300 ያገዛዙ ወታደር ደግሞ እንደ ቄጤማ ረግፎ ስታዩት ደግሞ ዜና ሆኖ አይመጣም። መከላከያ የሚባል ተቋም በተቋሙ ገጽ ላይ 2 ጥቁር ክላሽ ማረክን ብሎ ዜና ያደርገዋል። ከዛ ባንክ ቼክ ሲያደርግ እልል ገባ 100 ቢሊዮን ገባ እያለ የሚያስጨፍራለን። ይሄ ሚራክል ይሉታል እነሱ። ካራቴ ምናምን እየተመጣጡ እየመጡ መጽሐፍ ቅዱስ የሚያስተምሩ መጽሐፍ ቅዱስ በካራቴ የለም። መጽሐፍ ቅዱስ አንድ የምናውቀው መጽሐፍ ቅዱስ ነው። ሀገር እየተነጠቀ ኢትዮጵያውያን ሀገራቸው ከእጃቸው እንደ ቅቤ እየቀለጠች ስለ ቴሌፎን ስርቆት ያወራል። ሽሮ የቴሌፎን ስርቆት ህይወቱ እየተሰረቀ ሀገሩ እየተቀማ ተስፋው እየተቀማ መጪ ህይወቱ በሙሉ ከእጁ እያመለጠው ብታምኑም ባታምኑ ምናምን ብሎ ድራማ የሚሰራበት ሀገር ነው ይሄ። አይደለም እኮ በቃ እነሱን የሚነካቸው ሰው ከተናገረ በቃ እንደ እብድ ነው የሚያደርጋቸው። እንደ እብድ የድሮና ዘመን ናፋቂ አብይ አህመድ የሌለበትን ንግስና ንጉስ ነኝ ያለ ይሞክራል እንዴ? በዘሩ በታሪኩ የሌለውን ንግስና እኮ